ከምንም በላይ አስቀድመሽ ቦታ የሰጠሻቸው ሰዎች ከምንም በላይ አስቀድመሽ የመረጥሽው ሰው አንቺን ሳይሆን አንቺ የምትሰጪውን ነገር ብቻ ያንቺን ነገር ብቻ እየወደደ መሆኑን የምታውቂበት መንገድ ዛሬ እኔ እነግርሻለሁ ማለት ነው። እስከ ቪዲዮ ፍጻሜ ድረስ መከታተልሽን እንዳትረሺ፣ ሰብስክራይብ እና ላይክ ማድረጋችሁንም እንደዚሁ እንዳትረሱ። በመጀመሪያ ደረጃ የሆነ ሰሟን እናንተን ከልቡ ሲወዳችሁ አይወዳችሁ የምታውቁበት መንገድ ቃላት ሳይሆን ድርጊት ነው። ሁልጊዜ ማየት ያለባችሁ ከልብ የሚወዳችሁን ሰው ወይም ከልብ የሚወድሽን ሰው ምትለኪው በሚያደርግልሽ ድርጊት እንጂ በሚያወሩልሽ ወይም ደግሞ ነኝ ባሉት መንገድ አይደለም። ይህንን ሲምፕል የሆነ ነገር መረዳት ከቻልሽ ማወቅ ያለብሽ ነገር ቢኖር አክሽኑን በትክክል ማየት ነው ማለት ነው። የመጀመሪያው ያ ሰው እየተጠቀመብሽ እንጂ የምርም ወዶሽ ወይም ከአንቺ ጋር ዘላቂ የሆነ ሪሌሽንሽፕ ፈልጎ እንዳልሆነ የምታውቂበት እነሱ ሲፈልጉ ብቻ ነው ኖቲስ እንድታቂ ያለበትን ሁኔታ እንድታቂ የሚያደርጉሽ እያሳለፈበት ያለውን ነገር ሁሉ እንድታቂ የሚያደርግሽ ያ ሰው ሲፈልግ ብቻ ነው። አንቺን ሲፈልግሽ ብቻ ነው የሚገኘው። ያ ማለት ምን ማለት ነው? ቴክስት የሚያደርግልሽ የሚጽፍልሽ ሊያገኝሽ የሚፈልገው ሆነ ሌሎች ነገሮችን ማድረግ የሚፈልገው ያ ሰው ኢሞሽናሉ ድሬን ሲሆን ወይ ደግሞ ብቸኝነት ሲሰማው ነው አንቺ ጋር የሚመጣው። በደህናው ጊዜ ጥሩ በሆነበት ታይም አንቺ ብዙውን ጊዜ አብረሻቸው ለመሆን ሞክረሽ አብረሹ ብዙ ነገሮችን ለማሳለፍ ሞክረሽ፣ ነገር ግን እነዛ ሰዎች ወይም ያ ሰው ያ ፐርሰን አብሮሽ ያለው ፐርሰን ያንን ነገር እያደረገልሽ አይደለም። አንዳንዴ በደንብ ማሰብ ያለባችሁ ይሄ በዚህ ታይም ጎስት አድርጓችሁ ጠፍተው የሆነ ጊዜ ይመጡና አይ እንደዚህ ስለሆነ ነው እንደዚህ ምክንያቱ እንደዚህ ነው ብለው የሆነ ማይሆን ምክንያት ይሰጧችሁና አሁንም ለእናንተ ጥሩ ስሜት እንዳላቸው ያስመስላሉ። ያ ማለት ግን እውነት ትክክለኛ ለአንቺ ጥሩ ስሜት ስላለ ወይም አንቺን ስለሚያከብርሽ ሳይሆን እሱ ስሜቱ አንቺን በሚፈልግበት ጊዜ ልክ ብቸኝነት በተሰማው ጊዜ ሰው በሚያስፈልገው ጊዜ አንቺ ጥሩ ታርጌቱ ስለምትሆኝለት እና ጥሩ ኢሞሽኑን ይሄ ሀዘኑን ምኑን አንቺ ላይ ማራገፍ ይሄ ያለውን ነገር ለማራገፍ ይጠቀምብሽ ስለሚፈልግ ነው ማለት ነው። ሴቶች ማስተዋል ያለባችሁ አንድ ነገር ቢኖር አንድ ሰው ኮንሲስተንሲ ያሳያቸዋል። የሚወዳችሁ ሰው ኮንሲስተንሲ ግድ ነው። አይደለም ሪሌሽንሺፕ ውስጥ ይቅርና ፍሬንድሺፕ ውስጥ ራሱ መከባበር፣ ኮንሲስተንሲ፣ መደጋገፍ የሚባሉ ነገሮች ዋነኛ ናቸው ከምንም በላይ ማለት ነው። የሆነ ጊዜ መጥቶ ጎስት አድርጎሽ የሆነ ጊዜ ጠፍቶ ከነጭራሹ ዘግቶሽ አንቺ ቴክስት አድርገሽ አንቺ ፈልገሽ ደውለሽ ብዙ ነገሮች አድርገሽ እነዛ ሰዎች እምጥግቡ ስምጥግቡ ሳታቂ በኋላ ግን ልክ እነሱ ሲፈልጉና ይሄ ብቸኝነት አይነት እንደነገርኩሽ አይነት ነገር ሲሰማቸው አንቺ ጋር የሚመጡ ከሆነ በደም መጠንቀቅ መቻል አለብሽ። ሁለተኛው ደግሞ ሪሌሽንሺፑ ወይም ደግሞ ፍሬንድሺፑ አላቅም ብቻ ያላችሁበት ነገር በሙሉ እነሱና እነሱ ብቻ ናቸው። የእነሱን ችግር ትሰማላችሁ፣ የእነሱን ኢሞሽን ሰፖርት ታደርጋላችሁ፣ ለዛ ሰው ሳክሪፋይ ታደርጊያለሽ። ነገር ግን አንቺ በምትፈልጊበት ታይም አንቺ ያን ነገር እንዲደረግልሽ በምትፈልጊበት ታይም ግን ያ ሰው መልሶ ያንን ነገር አያደርግልሽም። ስልክ አውርተሽ አይዞ ሴቶች ብዙ ጊዜ ኢሞሽናሊ ሰፖርተር ነን፣ በደንብ ጉድ ሰፖርተር የሚባል ማለት ነው። እና እንደዛ ሆነ አንቺ ሰፖርት እያደረግሽው አንቺ ችግሩን እየሰማሽ አንቺ መፍትሄውን እየነገርሽው አንቺ ሰፖርት በሁሉም ነገር ሁሉ እያገሽው፣ ነገር ግን አንቺ ያ ነገር በሚያስፈልግ ሰዓት ያ ሰው ከሌለ አሁንም ያ ሰው ለሚፈልገው ነገር እየተጠቀምብሽ እንጂ የምርም ከአንቺ ጋር ጥሩ ግንኙነት እንዲኖረውና የሚያድቅ ይሄ ተስፋ ያለው ሪሌሽንሺፕ ውስጥ ለመግባት አይደለም። አሁንም ያለሽበትን ሪሌሽንሺፕ በደንብ ቼክ አድርጊ። ኤኒታይም ጓደኛም ሊሆን ይችላል እኮ እየተናገርኩ ያለሁት፣ ግን ፎከስ እያደረኩ ያለሁት ሪሌሽንሺፓችሁ ነው። ምክንያቱም በጣም ስለሚጎዳ ማለት ነው። አስቡት፣ በጣም ሳክሪፋይ አድርጋችሁ ከፍላችሁለት መስዋዕት አድርጋችሁ ብዙ ነገር ካደረጋችሁ በኋላ ለማይሆን ነገር ዋጋ እየከፈላችሁ እንደሆነ ስትረዱ ምን ያህል እንደሚያም ገስ ማድረግ ነው።
ሶ እነዛ ሰዎች እንደዛ የሚያደርጉ ከሆነ አሁንም እየተጠቀምብሽ ነው ያ ሰው ማለት ነው። ሶስተኛ ሚክስድ ሲግናል ይሰጧቸዋል። ይህንን ከዚህ በፊት በሌላ ቪዲዮ ላይ ገልጬላችኋለሁ። ይሄ ሚክስድ ሲግናል ማለት የሆነ ጊዜ ደስተኛ ይሆናሉ በእናንተ ላይክ ደስተኛ እንደሆኑ ያስመስላሉ፣ ኦብሰስድ እንደሆኑ እንደወደዷችሁ ምናምን እንደወደደሽ ያ ሰው ያስመስላል። ኔክስት ዴይ ደግሞ ልክ እንደማያውቅሽ ላይክ ምንም ፊሊንግ እንዳሌለው አይነት ነገር ነው የሚያሳዩሽ ማለት ነው። የሆነ ታይም ላይ እሱ ነው ቴክስት አድራጊ፣ እነሱ ናቸው ፈላጊ፣ ያ ፐርሰን ነው በጣም ላንቺ ያለውን ነገር የሚገልጸው ምናምን ነው። የሆነ ቀን ላይ ደግሞ ኮልድ ይሆናሉ፣ የሆነ ቀዝቃዛ የሆነ ስሜት ያሳዩሻል ማለት ነው፣ ወይም ያሳይሻል ያ ሰው። እንደዚህ አይነት ሰው የሚጨበጥም አይደለም፣ ወይም ደግሞ ይሄ ነው የሚባል ነገር የለውም ያ ሰው ማለት ነው። ሶ ምንድነው የምታስቢው አንቺ? ኮንፊውዝድ ትሆኛለሽ። ያ ሰው እኔ ጋር የእውነት ያ ሰው ከልቡ እኔ ጋር ያለው ነገር ቀጣይነት አለው ያ ልጅ ያ ፐርሰን ምናምን ብለሽ ታስቢያለሽ። ነገር ግን ይሄ ኮንፊውዝድ ነው የሚያደርግሽ እንጂ እርግጠኛ የሆነ ነገር ውስጥሽ ውስጥ አይፈጥርም ማለት ነው። ሶ ይሄ ክሊር የሆነ ዳይሬክሽን አይሰጧችሁም ለሪሌሽንሽፑ። ክሊር የሆነ ዳይሬክሽን ይሄ ሪሌሽንሽፕ ኦር ይሄ ያለንበት ነገር ያለንበት ግንኙነት ፋይናል ስቴጁ ይሄ ነው አይልሽም፣ ወይም ደግሞ ክሊር የሆነ ይሄ ሴቭ የሆነ ፕሌስ እንዳለሽ አይሰማሽም ማለት ነው። ያ የሚሆነው ያ ሰው እየተጠቀመብሽ ስለሆነና ራሱን ለሚፈልገው ነገር ብቻ ስለሚፈልግሽ ብቻ ነው ማለት ነው። ሶ አብሮሽ ያለ ሰው እንደዚህ አይነት ሚክስድ ሲግናል የሚያሳየሽ ከሆነ አንዴ ኦፍ አንዴ ኦን፣ አንዴ ኦብሰስድ ይሆናል አንቺ ላይ፣ አንዴ ደግሞ ኮልድ ይሆናል፣ የሆነ ቀዝቃዛ ይሆናል፣ አንዴ ፍላጎቱን ያሳይሻል፣ አንዴ ደግሞ ፍላጎቱን ያጣብሻል። እንደዚህ አይነት ሲግናል እያሳየሽ ከሆነ ጠንቀቅ ብለሽ ማየትሽን እንዳትረሺ ማለት ነው። አራተኛውና የመጨረሻው አብዛኛው ሴቶች የሚሸወዱትና ወይኔ መጀመሪያ ውስጤን ባዳመጥኩት ኖሮ፣ ወይኔ መጀመሪያ ይሄንን ነገር እንደተሰማኝ ባጣራው ኖሮ ብለው የሚያስቡት ይሄ ውስጣችሁን ይሄ ገት ፊሊንግ ነው የሚባለው። ኢሞሽናችሁን አትረዱትም። ገባችሁ? ሶ ምንድነው የምትሆኑት? ይሄ ሬድ ፍላጎችን ይሄ ቀድማችሁ የምታዩትን ነገር ከነ ዲሊት ነው የምታደርጉት። ወላ አታስተውሏቸውም። አብዛኞቻችን እውነት ነው እነዛን ሰዎች ስንወዳቸው እንከኖቻቸው አይታየንም። አይ ኖ። ነገር ግን ይሄ ውስጣችሁ የሚላችሁን ስሜት በደንብ ማዳመጥና ነገሮችን ቆይ እስቲ ብላችሁ ለማብሰልሰል ነገሮችን ረጋ ብላችሁ ለማየት ሞክሩ። ያ ፍቅራችሁ እንዳለ ሆኖ ማለት ነው። ሶ ኮንስታንትሊ ኢሞሽናችሁ ድሬን እያደረገ የሚሰማችሁ ከሆነ ማለት ከነዛ ሰዎች ጋር ስትሆኑ እንደነገርኳችሁ ይሄ ጭንቀት ኦቨር አንዛይቲ የሚሰማችሁ ከሆነ ኮንስታንትሊ ያለው ነገር ማለት ነው፣ ቀጣይነት ያለው ነገር በጣም ጭንቀት ውስጥ የሚከታችሁ ከሆነ ይህንን ቆም ብላችሁ የምታስቡበት ጉዳይ ነው ማለት ነው። ትክክለኛ ሪሌሽንሽፕ ወይ ደግሞ ይሄ ሄልዚ ወይም ጤነኛ የምንለው አይነት እንደዛ ሳይሆን የሚያደርጋችሁ አንደኛ ሌቭል አፕ እንድታደርጉ ያደርጋችኋል። ይበልጥ ያላችሁ ነገር እንድትወዱት ያደርጋችኋል። በራሳችሁ ኮንፊደንስ እንዲኖራችሁ ያደርጋችኋል። ያ ትክክለኛ የሆነ ትሩሊ የሆነ ሪሌሽንሽፕ ውስጥ ካላችሁ ማለት ነው። ምክንያቱም ያ ሰው በጣም ሰፖርቲቭ ይሆናል። አንቺን ከፍ ያለ ደረጃ ለማድረስ ነው የሚጥረው። ሲቀጥልም ደግሞ አፕሪሼት ያደርግሻል። ከጎንሽ የሆነ ሰው ነው የሚሆነው። ሶ ይሄ አንዳንዴ እኮ ከጎኑ ልጅቷን አይተ ኦር ደግሞ የሆነችን ሴት አይተ ከጎኗ ማን እንዳለ ቼክ አርግ። ኦር ደግሞ ሪሌሽንሽፕ ምን ያህል ጤነኛ እንደሆነ የምታውቁት ያቺ ሴት ላይ የምታዩትን ነገር ነው፣ ያቺ ሴት ላይ የምታዩትን ነጸብራቅ ነገር ነው ይባላል፣ እንደ አባባል እንኳን ማለት ነው። ስለዚህ አብዛኛው ጊዜ ይሄ ሪሌሽንሽፕ ኦቨርቲንክ የሚያደርጋችሁ ከሆነ የሚያስጨንቃችሁ ከሆነ መዳረሻችሁን የማታውቁ አይነት ከመሰላችሁና ይሄ ፊሊንጋችሁ ይሄ ገታችሁ የሚነግራችሁ ነገር በጣም ይሄ ሴቭነት ሳይሆን ጭንቀት አይነት ከሆነ ኢንቴንሽናችሁ ቀድሞ ስለሚያውቅ ነው ያ ነገር እንዳይሆን ወይ ደግሞ ያ ነገር እንደማይሆን ረጅም እንደማይዘልቅ ስለሚያውቅ ነው። አንዳንዴ ውስጣችንን ማየት አለብን እኮ። ድሮም ነግሮኝ ነበር እኮ ውስጤ እንደዚህ ይሰማኝ ነበር ብላችሁ ታስባላችሁ እና ብዙ ጊዜ ኢግኖር የምታረጉት ነገር ስለሆነ ነው። እንደዚህ አይነት ስሜት ውስጥ ካላችሁ እመኑኝ እነዛ ሰዎች ሆነ ላይክ ያ ፐርሰን የምታስቢው ፐርሰን ወይ አጠገብሽ ያለው ፐርሰን ሪሌሽንሺፓችሁ ላይ እየሰራ አይደለም ወይ ደግሞ ያ ሰው የሚፈልግሽ
ለራሱ ነገር ብቻ ነው ላይክ አንቺ ስታስፈልጊ ብቻ ነው ያ ያለው ማለት ነው። በአጠቃላይ ምን ልላችሁ ፈልጌ ነው ማንም ሰው የሚጠቀምባችሁ ሰዎች አትሁኑ። ምንም ነገር ቢሆን ፈቅዳችሁ ነው ነገሮችን የምታደርጉት። አይ ነው እነዛን ሰዎች ስትመርጧቸው ፈቅዳችሁ ትሸነፉላችኋላችሁ። ነገር ግን እንዲጠቀሙባችሁና መረማመጃ እንዳደርጓችሁ እንዳትፈቅዱላቸው። ምክንያቱም እናንተ ፈቅዳችሁ ምንም ነገር ስታደርጉላቸው ፈቅዳችሁ ስትተናነሱላቸው ሊረግጧችሁ የሚችሉ ከሆነ ላይክ አያዝኑላችሁ ማለት ነው። ነገሮችን ለማስተዋልና ማረፊያችሁን በትክክል ማወቅ ተገቢ ነው ብዬ አስባለሁ። ሶ ከዚህ በኋላ ማንም ሰው እንዲጠቀምብሽ ማትፈልጊ ከሆነ እነዚህን 4 ነጥቦች በትክክል አሁንም ያለሽን ሪሌሽንሺፕ እንደዛው ቼክ አድርጊ ማለት ነው። ኔክስት በሌላ ቪዲዮ እስከምንገናኝ ድረስ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትዘንጉ። ያላችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። ባይ